እንዴት ናችሁ? የአብሳላት አማህሪት ዩቲዩብ ቻናል ተከታታዮች፣ እግዚአብሔር ይመስገን እኔ ደህና ነኝ። ጠፍቼ ነበረ፣ ያው አሁን ተመልሰናል ይላል ፋሚሊ። ተመልሰናል ባበደ ቪዲዮ ባበደ ሰዓት ማለት ነው። ያው እንደምታውቁት ወቅቱ የአሸንዳ ነው። ደስ የሚል ነገር ነው ይሄን ሰሞን የሚፈጠረውና ፋሚሊ በቃ አላውቅም እኔ እንጃ። ብቻ ለአሸንዳ እንኳን አደረሳችሁ። ቆይ እስኪ በትግርኛ ታይባል እንኳን አውጻኩም አውጻኸና አረ በቃ በትግርኛ አላውቅም ፋሚሊ። ብቻ ግን እንኳን አደረሳችሁ። ብቻ መላው ዓለም ላይ የምትገኙ ኤርትራውያን፣ ትግራውያን፣ ኢትዮጵያውያኖች በሙሉ ለአሸንዳ እንኳን አደረሳችሁ አደረስን እያልን ዛሬ ደስ የሚል ፕሮግራም ይኖረናል ፋሚሊ። ግን ቆይታችሁ እንዴት ነበረ? የኔ ቆይታ የኔ ይመስላል። ያው ክረምት ነው ወቅቱ፣ ዝናብ ነው። ብቻ ግን እንችለዋለን። የምር ቀን ነው የወጣሁት ግን ያው ብቻ ግን እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ጥሩ ዜና ልንገራችሁ። አዲስ አበባ ማን እንደመጣ ያው ከኔ ጋር አብዛኛው ጊዜ ስትጣላ ስትደባደብ ያው በመጥፎ ቪዲዮ በመርዶ በሆኑ ነገሮች ነው የምታውቁና አሁን በተሻለ መንገድ ለመምጣት ጥረት ያደረግን ነው። ለማንኛውም ውዷ አርሴማ ወደ አዲስ አበባ መጣለች። ያው አሁን ላይ አጠገቤ ባትኖርም ግን አብረን ነበር የዋልነው ዝናብ ስለነበረ እሷ ዛሬ አሁን እንኳን ወደ አክስቷ ሸኝቻታለሁ። ያው ትመለሳለች። ነገ ደግሞ ከሷ ጋር ሆኜ ጽድት ያለ ቪዲዮ ይዤላችሁ እመጣለሁ ማለት ነው። ግን ለዛሬ ያው አርሴማን ባበደ ሁኔታ ነው የተቀበልኳት። ያው ያለው ሁኔታ ማለት እንትና የነበረን አቀባበል እንዴት እንደነበረ ያው አሳያችኋለሁ። ወይንም ግን ከናንተ የምፈልገው ነገር ምንድነው ይሄን ቤት ሰብስክራይብ ላይክ ያደረጋችሁ በጀምሩ ደስ ይለኛል። ቪዋችን ወርዷል በጣም እና በዚህ የተናደድኩ ነው ፋሚሊ። እንዴት ነው የምታዩት? እና ፋሚሊ የምር ቪው በጣም ወርዷል። እየቀነስን ነው፣ ኳሊቲያችን እየቀነሰ እየሄደ ነውና አሁን በአዲስ መልክ በአዲስ ቪዲዮ ጽድት ኳሊቲ በሆኑ ቪዲዮዎች እንድመለስላችሁ ከአሁኑኑ አበረታቱኝ ፋሚሊ፣ አበረታቱኝ። ያው ከእናንተ የምፈልገው ምን እንደሆነ በደንብ ረግጣቁሳላችሁ። ይሄን ቤት ሰብስክራይብ ላይክ ኮሜንት በማድረግ እንድታበረታቱኝ ብቻ ነው ከእናንተ የምፈልገው። ሌላ የምፈልገው ነገር የለም ፋሚሊ። ያው አሸንዳ ላይ ያለን ቆይታ ምን እንደሚሆን ግን በአግባቡ እንድታዩት እፈልጋለሁ። የትግራይ ልጆችም እንኳን አደረሳችሁ። ያው በጣም የሚከበረው የባል ትግራይ እንደሆነ አውቃለሁ። ቢሄድ ደስ ይለኛል ግን መሄድ አልችልም። አሁን ያለው ሁኔታ ጥሩ አይደለም። ፈጣሪ ይሄን አመት የተሻለ ነገር የምናደርግበት ዘመን ያደርግልን። ብቻ አላውቅም ጥሩ እኛ ተስፋ አደርጋለሁ። ማለት እስከዛሬ የነበረው ነገር በአዲስ እንዲተካልን ፈጣሪ እንለምነዋለን ማለት ነው። ፋሚሊ ወደኩኝ ወይ ለ3000 ተቀጣው ዛሬ እና ብቻ ወጣው ማርያምን። እና ቤተሰብ ያው ምን ልላችሁ ነው የምፈልገው የምር ማርያምን አሁን ላይ ደግሞ የኢትዮጵያ ላይፍ የአዲስ አበባ ህይወት በጣም ከባድ ነው። አሁን ያለንበት ሲቹዌሽን በስራይ ብስማምን ይብሳል። አሁን ያለንበት ጓደኛዬ ራሱ እንኳን እኔ ጓደኛዬ ራሱ መሯት ራሷን ታጠፋ ቀን በቀን እያስፈራረች ነውና ጋይስ አለ ይቀራዳል ፓርቲክለር ማለት እናም ፋሚሊ ምንድነው ልላችሁ የምፈልገው በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ሀገር ውስጥም ከሀገር ውስጥ ውጭ ያላችሁን ፈጣሪ በሰላም ለሀገራችሁ ያብቃችሁ። አሁን ላይ ኢትዮጵያ ውስጥ ያለው ሁኔታ ጥሩ አይደለም፣ ግን ፈጣሪ እንጃ ስትመለሱ ሰላሙን ያወርድልን። እስከናንተን እስክትመለሱ በውጭ ያላችሁ ሀገር ውስጥ ያላችሁ ብቻ አላውቅም ፈጣሪ ሰላም ያወርድልን። እና ፋሚሊ ምንድነው ልላችሁ የምፈልገው ዛሬ ላይ ያው አርሴማን አግኝቻታለሁ። ከአርሴማ ጋር የነበረን ቆይታ ትንሹም ደስ ይል ነበር። ያው ፋሚሊ ጋር ልሂድ ብላኝ ዛሬ ፋሚሊ ጋር ሸኝቻት ነውና እና ቤተሰብ ያው ቅድም እንዳልኳችሁ ነው። የምር ከእናንተ የምፈልገው ነገር ቢኖር ላይክ ሰብስክራይብ ያደረጋችሁ እንድታበረታቱ ነው የምፈልገው። አላፍ ችግር የለውም። በዚህ
እና ቤተሰብ ያው እንዳልኳችሁ ነው ቅድምም አሁንም የምላችሁ አንድ ነገር ነው። ሰብስክራይብ፣ ሼር፣ ላይክ በማድረግ እንድታበረታቱና የምፈልገው ፋሚሊ አሁን ላይ ወቅቱ ያሸንዳ ነው። ፏፈሽ ፈታ ዘና የምንልበት ዘመን ያድርግልን ፈጣሪ። አሜን እያላችሁ ኮሜንት ላይ ሁላችሁ ማለት ነው ሁላችሁም አሜን እያላችሁ ያው አሪፍ ቪዲዮ ይመለስላችኋለሁ። እስከዛ ግን በጣም ነው የምወዳችሁ። እንዳይቋረጥና ተቋንዳት ነው ትቆይ እና እንደላችሁ የምፈልገው አሁን ላይ አርሴማ መታለች። ከአርሴማ ጋር ጽድት ያሉ ቪዲዮችን እንለቅላችኋለን ማለት ነው። ብቻ ከወትሮ በተለይ አሁን ያለነው አዲስ አበባ ነው። ሁሉም ነገር ተቀይሯል። እንደ ድሮ የሚሆን ነገር ምንም የለምና ጽድት ሆነ በቃ እንጃ በጸዳ ቪዲዮ በአሪፍ ስራ እንመጣላችኋለን። እስከዛ ግን እወዳችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። እወዳችኋለሁ። ባይ ባይ። ሰናይ ማልቲ ስንዞር እንደዚህ ያበድን እኔም ጃኬት የራሱ የብዱ ነው የሚመስለው። እኔ የምር ደንግጬ የጠፋች መስሎኝ ማለት ነው። እና እቺን የመሰለች አበባ በእጄ ለሷ ለመስጠት ይኸው የተንገላታው ቀን ሙሉ ዋልኩላችኋለሁ። እና ውሏችን በእብደት የተሞላ ነበር። ቢሆንም ያው በዚህ መልኩ እንደዚህ ካሜራ ከፍቶ ማበድ ማለት እንደዚህ ነው። እንደኔ ነው የምታብዱት እናንተም እንግዲህ ሰው ስጠፋባቸው በዚህ መልኩ እንደዚህ እየፈለኳት አርሴማ ማግኘት ዘበት ነው። በቃ ዛሬ አለቀልኝ እያልኩ እግዚአብሔር በራሴ እየተናደድኩ ወይኔ ሲጀመር የራሴ ጥፋት ነው እያልኩ ነበር እዚህ ጋር። ምክንያቱም ፒክ እንዳላረጋት የራሴ መኪና አልነበረኝም። እኔ አርፍጄ ነው ወይስ ምንድነው ነገሩ ብዬ እኔ ራሴን እየወቀስኩ እንደዚህ ቀን ሙሉ ስጉላላ ብዬ እንዲህ በቃ በነገራችን ላይ ኤርፖርት በጣም ነው የሚያምረው ኤርፖርት ማለት ነው። እና የሀገር ውስጥ በረራና የውጭ በረራ መግቢያ የተለያየ ነው። መግቢያ ማውጫም የተለያየ ነውና እሱ ተምታቶብኝ ነበር ቀን ሙሉ እንደዚህ ተወዛግቤ ያልኩት ማለት ነው። እኔ በመጀመሪያ የሄድኩት ምንድነው የውጭ በረራ የሚካሄድበት ውስጥ ነበር የገባሁትና እና ተናድጄ በዚህ ንዴት ይሄን መሰለ ቦታ ለምን አልቀርጽም? ለምን እንዴ ይሄን መሰለ ቦታማ ማየት አለባቸው እኔ ወደንሶች ብዬ ለእናንተ ይሄን መሰለ ፍላወር የምር ከያስኩት ፍላወር ይልቅ እዚህ ቦታ ላይ ያለው ነበር አረንጓዴ። በቃ ይሄ ነበር በጣም የሚያምረው ደስ የሚል ድባብ ያለው ይሄ ነው የነበረው። ብቻ በራሴ የፈለገ ብናደድም ቦታው ግን በቃ ማራኪ ነው። ደስ ሲል በእግዚአብሔር የነበረው ድባብ የነበረው ሁኔታ በጣም ነው ደስ የሚል የነበረው። ያው በዚህ መልኩ ንዴቴን በረድ አድርጌ ዋጥ አድርጌ እንደዚህ ያማረ ቦታ እንደዚህ ቀርጽላችሁ ይሄ ያው አርሴማ ብጠፋም ችግር የለውም በቃ ግን በጣም ተናድጄ ነበር። ማርያምን የሆነ በቃ የሰው ልጅ አስጠፋው ነው ይቀበልሻለሁ ብዬ ጠፋሽ። በቃ አሁን በዚህ አዲስ አበባ እንደዚህ ምስቅልቅሉ በወጣበት ቦታ ላይ ከየት አባቴ ነው ማገኛት? ወደዚህ ብሎ ወደዛ ብሎ ምንም ይታይ ነገር የለም። በዛ አጋጣሚ ፕሌኗ መለያ ነበረች ኤርፖርቱ። በቃ ስወዛገብ በቃ እኔ ፕሌኗ ጋር ነኝ መንገድ ላይ ነኝ እንደዚህ ነኝ እያልኩ በቃ በጣም ስንጫጫ ነበር። እኔ የኔ ጥፋት መስሎኝ እንዲህ ስብጨረጨር ሳብድ ከርሜ እኔ ሲጀመረም ትክክለኛ ቦታ ላይ ሄድኩት ትክክል ነው የነበርኩትና እዚህ ጋር እንደምታዩት ወደ ግቢ ገብቻለሁ። ግቢ ውስጥ ራሱ ከገባሁ በኋላ አረ እዚህ ጋር ነኝ ያለች ስታወዛግበኝ ነበረ። እና መቼም ማረሳው በቃ የመስታወት ስክሪኑ ጋር ነኝ። ብዙ ስክሪን ነው ያለው። እስኪ አሁን የት ብዬ ልፈልጋት? በቃ የሆነ ተምታታብኝ። አረ የኔ እናት እባክሽ አቅራቢያሽ ካለው ሰው አገናኝ አልኳት። በስተመጨረሻ ለፍታ የሆነ ከሰው ጋር አገናኘችኝ። ያ ሰውዬም ጥሩ ሰው ነበረ። አይ እንደዚህ አይነት ቦታ ነው ያለችው በሄድሽበት ስትሬት ታጠፊ ያለኝ። እኔም ያው እንደዚህ እንደምታዩት ነው ኤርፖርት በጣም ከሚባለው በላይ ቢዚ ነው ላይ ማለት ነው። እና በዚህ በማረ መልኩ እንደዚህ ግቢ ውስጥ እንደ ጦስ ዶሮ እንደ እብድ ብቻዬን ዞሬ ቢሆንም ዋናው መገኘቷ ነው ብዬ እዚህ ጋር እሬን እናት እባክሽ እንዳለሽ በስተመጨረሻ እንዲለፍቼ እሷ ለካ ሻንጣ የሚወሰድበት ጋር በዛ በኩል ታጥፋ ነው የጠፈችብኝ። እና ሁለተኛ በር ሳትወጣ ጋና ወጥቻለሁ ብላኝ አወዛገበችኝና ቢሆንም ዋናው መገኘቷ ነው። እዚህ ጋር በቃ የሆነ ገና ከሩቅ ሳልደርሳት ነው ሳናድዳት የነበረውና ናፍቃኝ ነበር። ያው እንደምታያት በዚህ መልኩ ቅፈረኳት። አበባዬንም በሚገባ መልኩ ለትክክለኛው ለአበባው ባለቤት አደረስኩኝ ማለት ነው። እና እዚህ ጋር የምትባል ደግሞ ጓደኛ አለች የመነግራችን ላይና አብረን ነበር ነው። እሷም በጣም ተናዳ ነበረ። ልጅቷ ስትጀመር ጠፍታለች፣ አንቺ ነሽ ደራሽ ተምታቶብሽ ልጅቷን መጠፋሻት ያለች ስትሳደብ ነበር። ቢሆንም እዚህ ጋር ሻንጣዋን ተሸክማ መንገድ ላይ
እንደምታዩት ነው ለኔ እየረገመች ነው የነበረውና እና ሸንጣውን እዛችሁ በባካችሁ ወይ ታርጋውጡ ወይም የሆነ ነገር አድርጉ እያልኳቸው ነበር። እዚህ ጋር ሆስተሶቹ ደግሞ ገራሚ ናቸው። ፋይሌት ምናምን እያየሁ የአይኔ ሻወር እየወሰድኩ ወይ የልጅነት ህልሜ እያልኩ ነው ያሳለፍኳቸውና እናም እዚህ ጋር እንደምታዩት ቦታው በጣም ጸዴ ነው ከሚባለው በላይ በጣም ጸዴ ነው። በጣም ነው በቃ የሆነ አረንጓዴ ልማት ነው፣ አረንጓዴ አሻራ በቃ ግን በዚህ ብቻ ይመቸው። እዚህ ጋር ምን እያሉ ነው በለስ ለምን አላመጣሽም እያለቻት ነበረ። አርሴማ ደግሞ ገና አዲስ አበባ ከመግባቷ ወይኔ ሀገሬን አፈቀኝ ያለችው ነው ጥዘት ወደ ያወራች ለኛም ያወዛቀበች ነበረ። እዚህ ጋር እንደምንም ብለን ራይዳችንን ይዘን ወደ ቤታችን የተጓዝን ነው። ሰላም ያብዛላችሁ፣ እንወዳችኋለን።